እግዚአብሔር እንደዚህ ብሎኛል ከጠላቶቻችሁ ተለይታችሁ ብቻችሁን ትሻገራላችሁ ከጠላቶቻችሁ ጋር ከትግላችሁ ጋር ከመከራችሁ ጋር ካሳደዳችሁ ጋር ካስጨነቃችሁ ጋር ሳይሆን በጌታ በኢየሱስም እግዚአብሔር ከገባላችሁ ቃል ጋር ከእውነተኛው ከእግዚአብሔር ኪዳን ጋር ብቻ ትሻገራላችሁ ዛሬ በጌታ እስኪ ብቻዬን እሻገራለሁ በሉ አስጨናቂዎቼ ወደ ኋላ ይቀራሉ በሉ እስኪ ኢየሱስ ጌታ ነው ዘጸአት ምዕራፍ 14 ከቁጥር 10 ጀምሮ ሁላችንም በእግሮቻችን ቆመን እናነባለን እግዚአብሔር ስም የተባረከ ይሁን በጌታ በኢየሱስ ስም አነባለሁ ፈርዖንም በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ እነሆ ግብፃውያን በኋላቸው ገስግሰው ነበር የእስራኤል ልጆችም እጅግ ፈሩ ወደ እግዚአብሔርም ጮሁ ሙሴም በግብፃውያን መቃብር ስላልኖረ በመድረ በዳ እንድንሞት ዘንድ አወጣህን ከግብፅ ታወጣን ዘንድ ይህ ያደረክብን ምንድነው በመድረ በዳስ ከምን ሞት ብንገዛላቸው ይሻላልና ተወን ለግብፃውያን እንገዛ ብለን በግብፅ ሳለን ያልነህን ቃል ይህን አይደለምን አሉት ሙሴም ህዝቡን አትፍሩ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውም ቁሙ ዛሬ ለእናንተ የማሳያትን የእግዚአብሔርን ማዳን እዩ እግዚአብሔር ስለእናንተ ይዋጋል እናንተም ዝም ትላላችሁ እግዚአብሔር ሙሴን አለው ለምን ትጮኻለህ እንደዚህ ለእስራኤል ልጆች ንገር አንተም በትርህን አንሳ እጅህንም በባህሩ ላይ ዘርጋ ክፈለው የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ እነሆ እኔም የግብፃውያን ልብ አጸናለሁ በኋላቸው ይገባሉ በፈርዖንና በሰራዊቱ ሁሉ ላይ በሰረገሎቻቸውም በፈረሶቻቸውም ላይ ክብር አገኛለሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው እግዚአብሔር አባታችን ሆይ ቃል እንድታበራልን በቃል ውስጥ ያለው ኃይልና ስልጣን እንዲያገኘን በኢየሱስ ስም ጸለይን ስለሰማህን እናመሰግንሃለን በኢየሱስ ስም አሜን እግዚአብሔር አምላካችን ስም የተባረከ ይሁን ይህን ክፍል ምናልባት ሁላችሁም አብዛኞቻችን በቃላችን እናውቃለን በዚህ ክፍል ላይ እንደምታውቁት የእስራኤል ልጆች በተለይ የዘጸአት መጽሐፍ የመጀመሪያውን ምዕራፍ ስናይ የእስራኤል ልጆች ከግብፅ ባርነት ነፃ እንዲወጡ እግዚአብሔር ሙሴን አስነስቶ በሙሴ በኩል እግዚአብሔር የህዝቡን እንባ የህዝቡን ለቅሶ የህዝቡን ጩኸት የመለሰበት ስለ ልመናቸው ዘንበል ያለበት ከአስጨናቂዎቻቸውና ከአስገባሪዎቻቸው እጅ ሊያድናቸው እግዚአብሔር ወደነሱ የተመለከተበት ጊዜ ነበር ዘጸአት ምዕራፍ 2 ቁጥር 23 አካባቢ እንደዚህ ይላል ከዚያም ከብዙ ጊዜ በኋላ የግብፅ ንጉስ ሞተ ይልና እግዚአብሔርም በእስራኤል መካከል የሚሆነውን አየ በእስራኤልም ላይ የሆነውን አወቀ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል ኢየሱስ ጌታ ነው ዘንድሮ እግዚአብሔር እንደዚህ ብሎኛል ብዙ ኪዳን ያላቸው ሰዎች በኪዳናቸው ይታሰባሉ በኢየሱስ ስም ከእግዚአብሔር ያልሰማነው ነገር ሁሉ ከህይወታችን ይቀራል እግዚአብሔር በቃል ኪዳናችን ያስበናል ከዛም በኋላ የእስራኤል ልጆች ይሄንን የእግዚአብሔርን ርህራሄ የእግዚአብሔርን አቴንሽን የእግዚአብሔርን ትኩረት አገኙ እግዚአብሔርም ጩኸታቸውን ስለሰማ ጩኸታቸውን ሰምቶ ለጩኸታቸው መልስ የሚሆን ሰው ሲፈልግ ምዕራፍ 3 ላይ ሙሴን አገኘ በሙሴ በኩል እግዚአብሔር የእስራኤልን ጩኸትና ልመና መለሰ ምን ብሎ ወደ ፈርዖን ልኮት ህዝቤን ልቀቅ ብሎ በፈርዖን ፊት በስልጣን ሙሴን እግዚአብሔር በቅባት በጸጋ በሞገስ እግዚአብሔር ላከው ከዛን ሰዓት ጀምሮ የእስራኤል ልጆች የተስፋቸውን ጭላንጭል ማየት ጀመሩ እግዚአብሔር ካላየላቸው እግዚአብሔር ካልገባላቸው ተስፋ የነሱ ካልሆነው ለነሱ ካልተገባው መከራና አበሳ እንዲላቀቁ እግዚአብሔር የመጀመሪያውን በር ከፈተላቸው ኢየሱስ ጌታ ነው ዛሬ በኢየሱስ ስም ስልጣን ካላችሁበት ሁኔታ እንድትወጡ እግዚአብሔር በሮችን ይከፍታል እግዚአብሔር ተናግሮኛል በሚቀጥለው አመት ልዩ በር ይከፈታል ለሚያምን አንድ ሰው ይሆንለታል አሜን ነው ወይ እናንተ የምታልፉበት ጠላቶቻችሁ ወደ ኋላ የሚመለሱበት እናንተ እግዚአብሔር ካላችሁ ካለላችሁ ነገር ጋር የምትገናኙበት
ጠላቶቻችሁ ደግሞ ከናንተ ለዘላለም የሚነጠሉበት። የሚገርማችሁ ያንዳንዶቻችሁ መከራና ጭንቀት የዓመታት ነው። የ10 ዓመት፣ የ5 ዓመት፣ የ2 ዓመት፣ የ3 ዓመት አስጨናቂ ነገር ያላችሁ። በመንፈሴ አንድ ነገር አይ ነበር እየጸለይኩኝ እግዚአብሔር እንደዚህ አለኝ፣ የብዙ ሰዎችን ኮቴ እየተከተለ የነኩትን የሚነካ የቆሙበት የሚቆም የያዙትን የሚይዝ የሚያስለቅሳቸው መንፈስ ዛሬ ማታ ይቀበራል። ዛሬ ማታ አንድ ነገር እናደርጋለን። በጠላቶቻችን ላይ የቀብር ስነ ስርዓት እናደርጋለን። በኢየሱስ ስም ጠላቶቻችን ይቀበራሉ፣ እኛ በህይወት እንቀጥላለን። የሚገርም ነው። እግዚአብሔር በሙሴ በኩል በብዙ ድንቅና ታምራት ከፈርዖን ቤት አወጣቸው። ምዕራፍ 13 ላይ የምናየው የእስራኤል ልጆች የምታውቁት ታሪክ ስለሆነ የእስራኤል ልጆች ከፈርዖን እጅ በእግዚአብሔር ድንቅና ታምራት ብዙ መቅሰፍቶችን አድርጎ በብዙ ማስጠንቀቂያ ህዝቡን ከእጁ አወጣ። የሚገርመው ግን እግዚአብሔር አሁንም ስራውን አልጨረሰም። የሚገርማችሁ ፈርዖን ጨካኝ ሆኖ ሳይሆን እግዚአብሔር ራሱ ወደ መቃብራቸው ሊያደርሳቸው ስለፈለገ ልባቸውን አጸና። ለሙሴም እግዚአብሔር ነገረው፣ በዛ በምድረ በዳ እንዲመራቸው ጠላቶቻቸው እናጠፋቸዋለን ብለው ሲመጡ እኔ ልባቸውን አጸናለሁ። ከዛ ተከትለው ሲመጡ እኔ እግዚአብሔር በእነሱ ክብር እቀበላለሁ። ህዝብ ይሻገራል፣ ለነሱ ግን መቃብር እንዲሆን አለ እግዚአብሔር። ዛሬ የምትፈሩ ጠላቶቻችሁ ወደ እናንተ የቀረቡባችሁ፣ የሚያስጨንቅ ነገር የከበባችሁ፣ የሚያስፈራራ ነገር ያለባችሁ የእግዚአብሔር መንፈስ ይናገረኛል። በሚቀጥለው ዓመት ከሚያስፈራው ነገራችሁ ጋር አትሻገሩም። ከሚያሳስበው ነገራችሁ ጋር አትሻገሩም። ግራ ከሚያጋባው ታሪካችሁ ጋር አትሻገሩም። ሙሴ ህዝቡን እንደዚህ አለ፣ አትፍሩ። እንዴት ነው ማንፈራው? ምክንያቱም ዞር ብለው ሲያዩ ጠላቶቻቸው ገስግሰው ተከትለው ደርሰውባቸዋል። አሳማኝ በሆነ መልኩ በዙሪያችሁ ያለ የሞት ድምፅ ዛሬ ይሸነፋል። የመከራና የማዕበል ድምፅ ዛሬ ጸጥ ይላል። ይገርማል። ሙሴ እንደዚህ አለ፣ ገስግሰው ቢደርሱም እግዚአብሔር እንደዚህ ብሎኛል፣ ዛሬ የምታዩዋቸውን እነዚህ ግብፃውያን ለዘላለም አታዩዋቸውም። እንደውም አንድ ነገር ታያላችሁ። ሰማይ አንድ ነገር ፈቅዶላችኋል። ከምድር የሆነውን ከጨለማ የሆነውን ከሰይጣን የሆነውን ከክፉ መንፈስ የሆነውን ሳይሆን በሚቀጥለው ዓመት እግዚአብሔር ተናግሮኛል። በዚህ ቤተ ክርስቲያን በእያንዳንዳችን ህይወት የእግዚአብሔርን ማዳን እናያለን። እስኪ ጩሁና የእግዚአብሔርን ማዳን አያለው በሉ እስኪ። አሜን ሃሌሉያ። የእግዚአብሔር ማዳን እንድናይ አንደኛ ምን ይሆናል ካላችሁ እንደዚህ አለ፣ ቆሙ ማዳኑን ታያላችሁ ሲላቸው እንዴት ሲሉት አንደኛ እግዚአብሔር ስለናንተ ይዋጋል። አያችሁ፣ በእናንተ ምትክ የናንተን ጠላት ስጋችሁ ከሆነ ባህሪያችሁ ከሆነ ሰይጣን ከሆነ ክፉ ሰዎች ከሆኑ እውነት እግዚአብሔር ብሎኛል ሊሞግትላችሁ፣ ሊያሸንፍላችሁ፣ ሊያንበረክክላችሁ እግዚአብሔር ከፊታችሁ ይወጣል። ጠላቶቻችሁ በኢየሱስም ስልጣን ይጠፋሉ። እግዚአብሔር ተናግሮኛል። ይመታሉ ሳይሆን ያለኝ ጌታ ጠላቶቻችሁ ይጠፋሉ። እግዚአብሔር ሲዋጋ ወዳጆቼ ትግል አይደለም የሚያደርገው፣ ማጥፋት ነው የሚያደርገው። ከእግዚአብሔር ጋር እኩል ቆሞ የሚታገል የለም። አንዳንድ መዝሙሮች ድሮ ስሰማ በጣም ይገርመኛል። እንደዚህ ይላል፣ ጠላቴ ተው ብዬሃለሁ። እግዚአብሔር ተው ተው ሲል አልታያችሁ? ተው ተው አይሉም። ጸጥ በል ሲለው ጸጥ ይላል። አሜን አሜን። የኛ አምላክ በሰማይም በምድርም ባለስልጣን ነው። ኢየሱስ ጌታ ነው። ስለዚህ አንደኛ በሚቀጥለው ዓመት ምን እንደሚሆን ታውቃላችሁ? ምንም ይቅጠማችሁ እግዚአብሔር ይዋጋላችኋል። እግዚአብሔር ይዋጋላችኋል። ቤታችሁ ሄዳችሁ ጻፉ፣ አውጁ በህይወታችሁ ላይ። ዛሬ እንደዚህ ነው የምንጸልየው። የትም ሲሄድ ብቻዬን አልሄድም። እግዚአብሔር ሰሞኑን ተናግሮኛል፣ ከናንተ ጋር እሆናለሁ ብሎናል። ስለዚህ በሚቀጥለው ዓመት የሚነገር ሁሉ ከኔ በፊት የሚያየው እግዚአብሔር፣ የሚይዘው እግዚአብሔር፣ የሚገጥመው እግዚአብሔር ነው። በጌታ በኢየሱስም በሚመጣው ዓመት እግዚአብሔር ሲዋጋ ለኛ ድል ሲሆን እናያለን። እስኪ አሜን። ና እግዚአብሔር ይዋጋላችኋል አለ። ሁለተኛ የሚገርመው እግዚአብሔር እንዴት እንደሚያሸንፉ፣ እንዴት ከጠላቶቻቸው እንደሚለዩ፣ እንዴት እንደሚሻገሩ፣ እንዴት ጠላቶቻቸው እንደሚጠፉ እግዚአብሔር ለሙሴ ምሪት ሰጠው። ሁለተኛ የእግዚአብሔርን ማዳን እንድናይ፣ ብቻችንን እንድንሻገር አንደኛ እግዚአብሔር ይዋጋልናል። ሁለተኛ ደግሞ እግዚአብሔር እንዴት
ጠላቶቻችንን እንደምናሸንፍ እንዴት ካለንበት ነገር እንደምንወጣ እንዴት እግዚአብሔር ወዳየልን ነገር እንደምንደርስ አቅጣጫ ያሳየናል። አይኖቻችሁ ይከፈታሉ፣ መንፈሳዊ ብርሃን ያገኛችኋል። እግዚአብሔር ተናግሮኛል፣ ምሪት ትቀበላላችሁ። እግዚአብሔር ለሙሴ እንደዚህ አለው፣ ስለምን ትጮህብኛለህ? መሻገር ያለው አንተ እጅ ላይ ነው። ምንድነው ሲባል በትር እጅ ላይ አለ። እሱም በትርህን አንሳና ውሃውን ክፈለው። የእስራኤል ልጆች በደረቅ መሬት ተሻገራሉ። ከዚያም በኋላ ግብፃውያን ደግሞ እነሱ ላይ እንደርሳለን ብለው እየገሰገሱ ሲመጡ ምን ይሆናሉ? ይሰምጣሉ። ኢየሱስ ጌታ ነው። እግዚአብሔር እንደዚሁ አደረገ። የሚገርም ነው። ሙሴ የእግዚአብሔርን ድምፅ ሰማ። እግዚአብሔር እንዳለው በእጁ ያለውን በትር አነሳ። በጣም ነው የሚገርመኝ። የእግዚአብሔር ቃል እንደዚህ ይላል፣ ሙሴ በባህሩ ላይ እጁን ዘረጋ ይለንና እግዚአብሔርም የምስራቅን ንፋስ አነፈሰ ይላል። በዛው ቅጽበት ሙሴ የእግዚአብሔርን ምሪት መከተል ሲጀምር፣ እግዚአብሔር ያለውን ማድረግ ሲጀምር፣ በምንም ሳይንስ እጅ በማንሳት በትር በመያዝ ባህር አይከፈልም። የሚገርመው ግን ድምፁ ከሰማይ ስለመጣ ድምፁን ታዞ እጁን ሲዘረጋ ባህሩ ተከፈለ። ዛሬ በእግዚአብሔር ድምፅ ትሄዳላችሁ፣ የማይከፈል ነገር ይከፈላል። የማያሻግር ነገር ያሻግራችኋል። በሚመጣው ዓመት እግዚአብሔር በምሪት ድምፁን በማሰማት በልዩነት ህዝቡን ያሻግራል። የእግዚአብሔር ድምፅ ከትላንትና ይልቅ ወደ እናንተ ይቀርባል። እግዚአብሔር እድል ይሰጠናል። እንዴት ጠላቶቻችሁ እንደምታሸንፉ፣ እንዴት ከሁኔታዎቻችሁ እንደምትላቀቁ፣ የምትፈልጉትን አይነት ኑሮ እግዚአብሔር ያላችሁን አይነት ኑሮ ለመኖር ከእግዚአብሔር ዘንድ የሆነ ጥበብ፣ ከእግዚአብሔር ዘንድ የሆነ አደራረግ፣ ከእግዚአብሔር ዘንድ የሆነ ምክር ወደ እናንተ ይመጣል። የዛን ጊዜ ያንን የእግዚአብሔርን ድምፅ ስትከተሉ፣ ያንን የእግዚአብሔርን ምክር ስትከተሉ አንድ ነገር ይሆናል። እግዚአብሔር ከዙፋኑ ትእዛዝ ያወጣል። ከፈለገ ተፈጥሮ ያዛል፣ ከፈለገ ስጋ ለባሽን ያዛል። አይገርማችሁም? ስታንድ ባይ ይባላል። እነሱ ያውቃሉ። ፍጥረት ሁሉ በእግዚአብሔር ፊት ስታንድ ባይ፣ ቁም ሲለው የሚቆም፣ ሂድ ሲለው የሚሄድ የምስራቅ ንፋስ በቅጽበት። ሃሌሉያ! እግዚአብሔር ሙሴ እንደተናገረው ለሙሴ እግዚአብሔር እንደተናገረው እጁን ሲዘረጋ የሙሴ እጅ ተዘረጋ። ባህሩን የከፈለው የሙሴ እጅ ሳይሆን እግዚአብሔር አዞት የመጣው የምስራቅ ንፋስ ነው። እናንተ የምታደርጉት የሚገርማችሁ ችግራችሁን ማስወገድ አትችሉ። የማይመስል ነገር ሲላችሁ ታዘዙ፣ ድምፁን ስሙ፣ ድምፁን ተከተሉ፣ ምሪት ተቀበሉ። እግዚአብሔር እንደዚህ ብሎኛል፣ ካልጠበቃችሁ አቅጣጫ ትእዛዝ አወጣለሁ አለ። በሚመጣው ዓመት እግዚአብሔር ለሚሰሙ ልዩ ትእዛዝ ይወጣላቸዋል። መለኮታዊ ትእዛዝ ከሰማይ ይመጣላቸዋል። እግዚአብሔር በልዩነት ሊያሻግረው ለወደደው ሰው ከፊቱ እየወጣ ጠላቱን ይዋጋለታል። ሁለተኛ ምሪትን ይሰጠዋል። ሶስተኛ የሚገርማችሁ እግዚአብሔር ተሻገሩ አለ። ሰምተው ተሻገሩ። ባህሩ ተከፍሎ ተሻገሩ። የሚገርማችሁ በሉ እንግዲህ እነዚህን ጠላቶቻችሁን እናንተ ተዋጉ፣ አሸንፏቸዋል አለ። ይገርማችኋል። ሌላኛው የምስራቅ ንፋስ መጣ። በአንድ ሌሊት ሁለት ንፋስ ነፈሰ። አንደኛው ንፋስ እግዚአብሔር እንዲሻገሩ የፈቀደላቸውን የሚያሻግር ንፋስ ነው። አንደኛው ንፋስ የእግዚአብሔርን ሕዝብ ያሳደደውን ጠላት የሚቀብር ንፋስ ነው። እግዚአብሔር በእኛና በጠላቶቻችን መካከል ልዩነትን የሚያመጣ ልዩ መንፈሳዊ አሰራርን በእኛ ዙሪያ ላይ ይለቃል። እስኪ አሜን፣ እስኪ አሜን። እግዚአብሔር ጠላቶቻችን ላይ እጁን ይዘረጋል። እግዚአብሔርም ይላል የምስራቅን ንፋስ አነፈሰ፣ የግብፃውያንን ማንኮራኩር አሰረ፣ አስጨነቃቸው ይላል። ላስከዳሃዲንያሳ ሊያስጨንቁ የተከተሉ፣ ሊያስለቅሱ የተከተሉ፣ ግራ ሊያጋቡ የተከተሉ፣ ያለህን ሊነጥቁ የተከተሉ በሚመጣው ዓመት ማንኮራኩራቸው ይታሰራል፣ መፍጠኛቸው ይታሰራል፣ መሄጃቸው ይታሰራል። ከዚህ በፊት ባደረጉበት መንገድ አያደርጉብህም። ከዚህ በፊት እንዳስለቀሱሽ አያስለቅሱሽም። የሰራዊት አምላክ እግዚአብሔር እንደዚህ ብሎኛል፣ በጠላቶቻችሁ ላይ ያለኝ ጌታ ትእዛዝ አወጣለሁ አለ። ሉስ ከባዲንያሳ በጌታ በኢየሱስም፣ በጌታ በኢየሱስም እናንተን በነፃነት የሚያሻግር ጠላቶቻችሁን ግን ወደ ጭንቅ የሚያገባ ከእግዚአብሔር ዘንድ የተላከ ልዩ ብርሃን ወደ ህይወታችሁ
ይመጣል። ስለዚህ እግዚአብሔር ቃሉን ሲልክ ይገርማችኋል፣ ስራው የእግዚአብሔር ነው። እስኪ አሜን፣ እስኪ አሜን። ስለዚህ አንደኛ እግዚአብሔር ራሱ ከችግሮቻችን ጋር ይጋፈጣል፣ ይዋጋልናል። ሁለተኛ የሚገርማችሁ ምሪት ይሰጠናል። ሶስተኛ ራሱ እግዚአብሔር የተናገረውን ቃል በጠላቶቻችን ላይ አድርጎ ልዩነትን ያደርጋል። ወይም በቀላል አማርኛ በእኛና በጠላቶቻችን መካከል ልዩነትን ያደርጋል። በእኛና በችግሮቻችን መካከል ልዩነትን ያደርጋል። ቆመን እንጸልያለን። ሃሌሉያ። ብቻዬን ነው የምሻገረው። በፍጹም ከለቅሶዬ ጋር አልሻገርም፣ ከሐዘኔ ጋር